አልቀመስ ባዶ ከመብላት ይሻላል። ባዶ እንጀራ ከመብላት ይሻላል። ያው አይጣፍጥም ለማለት ነው። እኔም ሙያሽን እያቃለልኩብሽ ነው። ሙያሽን ሽሮን እያቃለልኩ አይደለም። ሙያ የለሽም። ሽሮ አይጣፍጥም። ውስጥ አስገብተሽ ነው እንዳያወጣሽ። ሰላም ውድ ቤተሰቦቻችን እንዴት ናችሁ? ሰላም ናችሁ ወይ? እግዚአብሔር ይመስገን እኛ አለን በጣም ደህና ነን። ሰላማችሁ በያላችሁበት ይብዛ እያልኩኝ ዛሬም በአዲስ ቪዲዮ ተመልሻለሁኝ። እስከ ዛሬ ሰላም የቻናል ቤተሰቦች ነበር የምላችሁ። አሁን ደግሞ የቻናላችን ቤተሰቦች ማለት ጀምረናል። ከአንድ ወደ ሁለት ሆነን እየሰራን ነው ማለት ነው። ሁላችሁም በያላችሁበት ሰላም እንደሆናችሁ ተስፋ አደርጋለሁኝ። ዛሬ እንግዲህ በአዲስ ቪዲዮ ብቅ ብያለሁ ማለት ነው። ዛሬ እንኳን በጥሩ ሁኔታ ሳይሆን የመጣሁት በተንኮል ነው የመጣሁት ማለት ነው። እንግዲህ የምቀርጽላችሁ በእጄ ይዤ ነው እና ለምን ፕራንክ አላረገውም ብዬ አሰብኩኝ። ፕራንክ ለማድረግ ብዙ ጊዜ እየሞከርኩ ነበረ፣ ነገር ግን አልተሳካልኝም እስካሁን ማለት ነው። የምር እስካሁን አልተሳካልኝም። የዛሬው ግን እንዲሳካልኝ ጸሎት አድርጉልኝ ማለት ነው። የእውነት እንዲሳካልኝ እላችኋለሁኝ። እና ምን ላደርገው እንዳሰብኩ ታውቃላችሁ? የትም እንዳትሄዱ እስከ መጨረሻው አብራችሁን ቆዩ። ቀድሜ ግን ለእናንተ አሳውቃችኋለሁ ምን ላደርገው እንደፈለኩ ማለት ነው። እና ውድ ቤተሰቦቼ ዛሬ ፕራንክ ላደርገው የፈለኩት በምግብ ነው ማለት ነው። እዚህ ጋር እንደምትዋቸው ድስቶቹ ተሰልፈዋል። ምን እንደሰራው ግን አብረን እናያለን ማለት ነው። እዚህ ጋር ሽሮ ሰርቻለሁኝ። ተዘጋንተ ደግሞ ዝጋ ደግሞ ሰላጣ ከትፍ ያለሁኝ ገና አልቀላቀልኩትም። ቲማቲም ግን አልጨመርኩበትም። ዘሌና ብየዋለሁኝ። እዝጋ ደግሞ አልጫ ሰርቻለሁ። እንደምታዩት እኔ አልጫ በደንብ ብስል ሲል ነው የምወደው። እንደዚህ ትንሽ ቅር ያለው ነገር አልወድም ማለት ነው። እዝጋ ደግሞ ድፍን ምስር ነው። አቤት ማብራቱ እንግዲህ ይቀርባሉኝ። ድፍን ምስር ቀይ ወጥ ሰርቻለሁ ማለት ነው። እዝጋ ደግሞ ሩዝ አለኝ እንደምታዩት ማለት ነው። ከሰላጣ ጋራ ስለሆነ ምንም አልጨመርኩበትም። ካሮት ምናምን አልጨመርኩበትም ማለት ነው። ለምን ከዝጋ ነው መብላት የፈለግኩት። እንግዲህ ድምፁ ሊረብሻችሁ ይችላል፣ ይቅርታ አድርጉልኝ። ከዛ ለሱ ምን እንደማቀርብለት ታውቃላችሁ? እስከዛሬ ለየብቻችን በልተን አናውቅም፣ ይህን ያህል ጊዜ ማለት ነው። አብረን ነው የምንበላው። ዛሬ ግን ለየብቻችን ነው ከአሁን በኋላ የምንበላው። ምክንያቱም ምግብ እየተረፈን የተቸግሬያለሁኝ ብዬ ምን አቀርብለት መሰላችሁ? ችን ብቻ አቀርብለታለሁ፣ ሹርዬ ማለት ነው። ሹርዬን ብቻ አቀርብለታለሁኝ። ከዛ እኔ ደግሞ በትልቅ ትሪ ያረግና ከየአይነቱ ከሁሉም አርጌ በፊቱ ይዤ እሄዳለሁኝ። ምን እንደሚል ሪያክሽኑን አብረን እናያለን። አብረን እንብላ ይል እንደሆነ ለምን ይሄንን ብቻ ሰጠሽኝ ይል እንደሆነ አብረን እናያለን። እንዳሳየኋችሁ ነው። መጨረሻውን አብረን እናያለን ማለት ነው። የትም እንዳትሄዱ እዚሁ ቁጭ ብላችሁ ጠብቁኝ። ማታ ነው ቀርጽላችሁ። በነገራችን ላይ ካሜራ ጥራት ላይኖረው ይችላል፣ ይቅር ብሉኝ። የማስተካክለው ነገር ካለ በዚሁ አጋጣሚ ይሄ ነገር ይቀርሻል፣ ይሄን ነገር አስተካክሊ በሉኝ ማለት ነው። ውድ ቤተሰቦች አይናይን ካላየሁ ብሎ እያለቀሰ አይናይንሽን ካላየሁ አይናይንን ካላየሁ አይ ብላ ና ባብዬ ብላ ባይ ባይ አልቀመስኩም። ባዶ ከመብላት ይሻላል። ባዶ እንጀራ ከመብላት ይሻላል።
ሙያሽን እያቃለልኩብሽ ነው። ሙያሽን ሽሮን እያቃለልኩ አይደለም። እና ሙያሽን ሙያ የለሽም። ሽሮ አይጣፍጥም። ውስጥ አስገብተሽ ነው እንዳያወጣሽው። ይሄና በዚህ ልክ ለማንኛውም ማለት ነው ቶሎ ማለት ነው። ለማንኛውም እኔ ቶሎ እየራበኝ ስለሆነ ሳምባላ ማለት ነው እየተራበኝ ስለሆነ ነው የሚቻለው። ምክንያቱም እየተራበ ስለተቸገርኩኝ አንተም ሽሮህን እኔም በየአይነቴ በስመ ስላሴ ስም መቼም የራስህን ስለባረክ ማማ ደግሞ ዝም በል እሺ። አንተን ሽሮህን እኔም በየአይነቴ ካሜራ ስላለ ለካሜራ ተናገር ስላለ አሁን እኔ እንደዚህ አቅርቤ ስበላ አንተ ሽሮን ስትበላ ምንድን ነው የተሰማህ ስሜት? እንደዚህ ለራሴ በበለ ተበላ በእውነት ለራስህስ ማለት ነው። አንድ ራስ ያስቸግራል። ታዲያ አብረን ስንበላ ነው እንጂ ለየብቻ ስንበላ ነው እንዴ? እኔስ ከቤት ስለማልወጣ ነው ማለት ነው። ከቤት ስለማልወጣ አንተ ብላ ከዚህ ቤትሽ ያለ የለው ሰርተሽ አመሰግናለሁ። አልተናገርክብኝም ያን ያህል ማለት ነው። አመሰግናለሁ። እኔ ፍራንክ ላድርግ ብዬ ነበረ። አይ ቢሆንም አሁን እኔ ስንት አይነት ነው ያቀረብኩት? እስኪ ስንት አይነት ነው? 5 አይነት ነው ያቀረብኩት። ለአንተስ? እንደውም ሽሮውን ብቻ ነበር እሰጥሃለሁ ብዬ ያሰብኩት ማለት ነው። ልጥገብ እንጂ ምንም ችግር የለብህም። እስከዛ ራሱ ማለት ነው እንዴ ምን መስሎ ሰላጣ አለ ይሰጥሽ እንዴ እና ከዚህኛው ብላ እና ደግሞ እንትን አምጣልኝ እንጂ እየተሽከረከረች ነው። በቃ አንዴ ዝንሻ ፍቅር ምን ይሆን አረና ብላ በሰሙ እንዴ አረ ፍቅር ምን ብላ በሰሙ እሺ ተንትኑ ከመስከረም
እስቲ ሰው ማን ካሰራ እና ጎበዝ ተንትልት ነው